ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል። ዛሬ መስከረም 30 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋትን እንደዚሁም የግል ምንዛሬ ቢሮዎች በአሁን ሰዓት ላይ በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬም የ14 ሀገራቶችን የምንዛሬ ዋጋትን እንደዚሁም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋትን ከ6 ባንኮች አሪፍ ዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በተጨማሪም በግል ምንዛሬ ቢሮዎች የስድስት ሀገራቶችን የምንዛሬ ዋጋትን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ በዛሬው ዕለት የጥቁር ገበያ ሐዋላ ምንዛሬም ያልታሰበና ያልተጠበቀ ጭማሪ በአንድ ቀን ተፈጠረ። የጥቁር ገበያ ወይም ደግሞ ሐዋላ ከዚህ በኋላ እንደዚሁ ባለበት ይቀጥላል እየተባለም ይገኛል። ከዚህ በኋላ በዚህ ጭማሪ የሚቀጥል ከሆነ ምሁራን እንዳሉት 200 መግባቱ የማይቀር ነው እየተባለ ይገኛል። እናም ቤተሰቦች ጥቁር ገበያ ወይም ደግሞ ሐዋላ በትናንትናው ዕለት እጅግ በጣም ከፍተኛ ጭማሪ ያሳየበት ምክንያት ሐማስና እስራኤል በትናንትናው ዕለት የተኩስ አቁም ስምምነት ስላደረጉ የኛም ሀገር ገንዘብ ላይ እጅግ በጣም ትልቅ ኢፌክት አምጥተዋል። የኛ ሀገር ገንዘብ ላይ ብቻ አይደለም፣ ነገር ግን ሁሉም ሀገራት በሚባል ደረጃ የሁሉም ሀገራት ምንዛሬ ላይ እጅግ በጣም ትልቅ ኢፌክት አምጥተዋል። በዚህ ጉዳይ ላይ አዲስ መረጃ አልወጣም እስካሁን ድረስ። በዚህ ጉዳይ ላይ አዲስ መረጃ ካለ በዚሁ ቻናላችን የምናሳውቃችሁ ይሆናል። በአጠቃላይ እስካሁን ድረስ የተባለ የሚገኘው ጥቁር ገበያ ወይም ደግሞ ሐዋላ አንድ የአሜሪካን ዶላር እስከ 200 ብር ድረስ ይገባል እየተባለ ይገኛል። እንደዚሁም በቅርብ ጊዜም እንደሚገባም ነው እየተነገረ የሚገኘው። ነገራቶች እስካሁን ድረስ ግልጽ አልሆኑም። አብሶም ደግሞ ኢትዮጵያ የተበደረችው ብድር እስካልተከፈለ ድረስ የጥቁር ገበያ ወይም ደግሞ ሐዋላ እጅግ በጣም መጨመሩ የማይቀር ነው እየተባለ ይገኛል። መንግስት እንደገለጸውም ከሆነ ዶላር ከተበደርናቸው ሀገራት ጋር ስምምነት አድርገን የተበደርናቸውን ብድር የተወሰነ ከፊሉን እንዲተውልን እንጠይቃለን ብሎ ተናግረዋል። እናም ቤተሰቦች በዛሬው ዕለት የጥቁር ገበያ ሐዋላ ምንዛሬ ምን ያህል ጭማሪ አድርጓል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። በተጨማሪም የባንኮች ፍክክር አሁንም እንደቀጠለ ነው። ባንኮች እንግዲህ እለት በእለት ቀን በቀን እየጨመሩ ይገኛሉ። አብሶም ደግሞ ጥቁር ገበያ ወይም ደግሞ ሐዋላ ሲጨምር እንደዚሁ ባንኮችም መጨመራቸው የማይቀር ነው። እንደዚሁም ባንኮች ሲጨምሩ ደግሞ የግል ምንዛሬ ቢሮዎችም መጨመራቸው የማይቀር ነው። እናም ቤተሰቦች ቀን በቀን እለት በእለት ሰሞኑን እንግዲህ ጥቁር ገበያ እንደዚሁም ደግሞ የግል ምንዛሬ ቢሮዎችም እንደዚሁም ባንኮች እየጨመሩ ይገኛሉ። በዛሬው ዕለት ምን ያህል ጭማሪ አድርገዋል አንድ በአንድ በዚህ ቪዲዮአችን የምንመለከት ይሆናል። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልስ እንሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን የምንመለከት ይሆናል። ቤተሰቦች ስለ መኒግራም በተደጋጋሚ እየነገርኳችሁ ነበር። እናም በዛሬው ዕለት ስለ መኒግራም አዲስ መረጃም አለ። እሱ ምንድነው ከኮሜንት በኋላ እንመለከተዋለን። እናም ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልስ እንሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን የምንመለከት ይሆናል። የመጀመሪያውም ኮሜንት እንደዚህ ይላል። የአቢሲኒያ ባንክ አንድ የአሜሪካን ዶላር በ156 ብር እየገዛ ይገኛል። እንደዚሁም በካሽ ደግሞ በ160 ብር እየገዛ ይገኛል ብሎ ተናግረዋል። ቤተሰቦች ይሄ ነገር እርግጥም የአቢሲኒያ ባንክ በ156 ብር እየገዛ እንደዚሁም ደግሞ በካሽ ደግሞ በ160 ብርም እየገዛ ይገኛል እንደሚለው ነገር በደንብ አድርገን አጣርተን በነገ ቪዲዮ ነግራችኋል። ቀጣይኛውም ኮሜንት እንደዚህ ይላል። የግል ምንዛሬ ቢሮዎች የትኞቹ ናቸው ታማኞች? እናም አንተ የምታምናቸው የትኛዎቹ የግል ምንዛሬ ቢሮዎች ነው? እናም የምታምናቸውን ስልክ ቁጥራቸውን ስጠን ብሎ ተናግረዋል። እንደዚሁም ተመሳሳይ ኮሜንት ደግሞ የግል ምንዛሬ ቢሮዎችን ስልክ ቁጥራቸውን ስጠን ብለው ጠይቀዋል። ምን መሰላችሁት ነው ወንድሞቼ፣ እነዚህ የግል ምንዛሬ ቢሮዎች የሆነ ነገር ቢያጠፉ በመንግስት ተጠያቂ ናቸው። በአጠቃላይ እነዚህ የግል ምንዛሬ ቢሮዎች ህጋዊ መሆናቸውን እንዳዘነጉ ይህን ነገር እየነገርኳችሁ የምገኘው ማስታወቂያ እየሰራው ሳይሆን እናንተ ሀገራችሁ ውስጥ ገብታችሁ ገንዘባችሁ ማስመንዘር ከፈለጋችሁ እነሱ ጋር ሄዳችሁ እንድታስመነዝሩ እንጂ ምንም ነገር ማስታወቂያ እየሰራው አይደለም። በአጠቃላይ እነሱ የት እንዳሉና ስልክ ቁጥራቸውን የቴሌግራም ቻናላችን ላይ እናስቀምጥላችኋለን። የቴሌግራም ቻናላችን ላይ ግን እናስቀምጥላችሁ ኮሜንት ላይ የላይክ ምልክት 10 ኮሜንት ከተመለከትኩኝ የቴሌግራም ቻናላችን ላይ እናስቀምጥላችኋለን። ቤተሰቦች የቴሌግራም ቻናላችን ሊንክ የት እንደምታገኙ በኋላ መጠቆማችሁናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቀጣይኛውም ኮሜንት እንደዚህ ይላል። የኢትዮጵያ ንግድ ባንክ ጉርሻ አለው እንዴ ብሎ ጠይቀዋል። በሚገባ አለው 10 ብር ጉርሻ አለው። ቀጣይኛውም ኮሜንት እንደዚህ ይላል። መኒግራም ማለት በአረበኛ ምን ማለት ነው ብሎ ጠይቀዋል። ያው መኒግራም ነው። ቀጣይኛውም ኮሜንት እንደዚህ ይላል። የሳዑዲ ባንኮች ወለድ አላቸው እንዴ ብሎ ጠይቀዋል። ወለድ ያላቸው አይመስለኝም፣ ምክንያቱም የኢስላም ሀገር ስለሆነ እንደዚህ አይነት ነገራቶችን ይከለከላል። ቀጣይኛውም ኮሜንት እንደዚህ ይላል። በመኒግራም ከሳዑዲ ወደ ቤይሩት ገንዘባችንን መላክ እንችላለን እንዴ ብሎ ጠይቀዋል። ይሄን ነገር አጣርተን በነገ ቪዲዮ እንመለስበታለን፣ ወይም ደግሞ እነሱን የምታገኙበትን መንገድ ዛሬ ስለምንጠቁማችሁ እነሱን መጠየቅ ትችላላችሁ። እናም ቤተሰቦች ቅድም እንደገለጽኩላችሁ ስለ መኒግራም አዲስ መረጃም አለ። እሱ ምንድነው የሚለው ነገር አሁን እንመለከተዋለን። የመኒግራም ኤጀንሲዎችን የት እንደምታገኟቸው በዛሬ ቪዲዮአችን የምንጠቁማችሁ ነው። በሳዑዲ የምትገኙ እህትና ወንድሞቻችን የመኒግራም ኤጀንሲዎችን የት እንደምታገኟቸው፣ እንደዚሁም ደግሞ በዱባይ የምትገኙ እህትና ወንድሞቻችን የመኒግራም ኤጀንሲዎችን የት እንደምታገኟቸው አሁን እንጠቁማችኋለን። አንዳንድ ግለሰቦች ስለ መኒግራም አሰራር እየተናገሩ ነበር። የመኒግራም አሰራር በካሽ የሳዑዲ ሪያል ይዛችሁ ከሄዳችሁ ወይም ደግሞ
በዱባይ ድርሃም ይዛችሁ ከሄዳችሁ ወደ አዋሽ ባንክ ገንዘባችሁ ለመላክ ከፈለጋችሁ የሳዑዲ ሪያልን በ146 ብር ይመነዘሯችኋል እየተባለ ይገኛል። እንደዚሁም ደግሞ በሳዑዲ ባንኮች ከሆነ ደግሞ ትራንስፈር የምታደርጉላቸው ወደ ዶላር ቀይረው ነው የሚልኩት እየተባለ ይገኛል። እናም ቤተሰቦች ይህን ነገር በነገ ቪዲዮ አጣርተን እንመልስበታለን። በዋነኝነት እነሱን የምታገኙበት መንገድ ልንገራችሁ። በሳዑዲ የምትገኙ እህትና ወንድሞቻችን የመኒግራም ኤጀንሲዎችን የምታገኙበት ሊንክ ቴሌግራም ቻናላችን ላይ እናስቀምጥላችኋለን። በዛ ሊንክ ከገባችሁ በኋላ ሰርች የሚለው ቦታ ላይ ሳዑዲ ትሉና እናንተ ያላችሁበትን ሀገር ትጽፋላችሁ። ሪያድ ውስጥ ከሆነ ሪያድ ውስጥ ትላላችሁ። ከዛ በኋላ መጨረሻ ላይ መኒግራም ብላችሁ ሰርች ታደርጋላችሁ ማለት ነው። ከዛ በኋላ እናንተ አካባቢ ያሉትን የመኒግራም ኤጀንሲዎችን ሎኬሽን ይሰጣችኋል። በዱባይ ደግሞ የምትገኙ እህትና ወንድሞቻችን ስልክ ቁጥራቸውን የቴሌግራም ቻናላችን ላይ እናስቀምጥላችኋለን። የነዚህ የመኒግራም ኤጀንሲዎችን ስልክ ቁጥር ማለት ነው። በሳዑዲ የሚገኙ የመኒግራም ኤጀንሲዎችን ስልክ ቁጥር ስላላገኘን ነው። ካገኘን ቴሌግራም ቻናላችን ላይ እናሳውቃችኋለን። ነገር ግን በሎኬሽኑ ለራሱ ማግኘት ትችላላችሁ እነሱን። እናም ቤተሰቦች ቴሌግራም ቻናላችን ላይ የምናስቀምጥላችሁ እዚህ ቪዲዮ ላይክ 400 ላይክ ከገባ ብቻ። ምክንያቱም እኛን ይሄን ለማግኘት ስለለፋን ለእናንተ ደግሞ ይሄ ነገር በጣም ቀላል ስለሆነ ይህን ቪዲዮ 400 ላይክ እናስገባው። 400 ላይክ እንደገባ ወዲያውኑ የቴሌግራም ቻናላችን ላይ እናሳውቃችኋለን። በሳዑዲ ለምትገኙትና ወንድሞቻችን ስክሪን ሪከርድ አድርገን እንዴት አድርጋችሁ መጠቀም እንደምትችሉ የማሳያችሁ ይሆናል። እንደዚሁም ደግሞ በዱባይ ለምትገኙትና ወንድሞቻችን ደግሞ እዛው የቴሌግራም ቻናላችን ላይ ስልክ ቁጥራቸውን የምናስቀምጥላችሁ ይሆናል። እናም ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ሊሆን ማለት ይችላልላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምንለቃቸው ቪዲዮዎች በፍጥነት ደርሳችሁ ማለት ይችላልላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 168 ብር ከ03 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 16803 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋም 147 ብር ከ55 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 150 ብር ከ50 ሳንቲም እነሱ ይሸጣሉ። እጅግ በጣም ከፍተኛ ነው። ከሁሉም ባንኮች እጅግ በጣም ከፍተኛ የሆነ ምንዛሬ ነው ያለው። አንድ የአሜሪካን ዶላር በ147 ብር መግዛት ማለት በጣም ትልቅ የሆነ ምንዛሬ ነው ያላቸው የአቢሲኒያ ባንክ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 140 ብር ከ14 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 142 ብር ከ95 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 158 ብር ከ99 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 162 ብር ከ17 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 194 ብር ከ50 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 194 ብር ከ50 ሳንቲም እነሱ ይሸጣሉ። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ ዩሮ እየገዛበት ያለው ዋጋ 171 ብር ከ70 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 175 ብር ከ13 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ እየገዙበት ያለው ዋጋ 183 ብር ከ12 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 186 ብር ከ78 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 208 ብር ከ41 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 20841 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 108 ብር ከ54 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 182 ብር ከ11 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 119 ብር ከ85 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 11985 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 223 ብር ከ69 ሳንቲም እየተመነዘረ ሲሆን 100 የፓውንድ ስተርሊንጎች ደግሞ 22369 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 548 ብር ከ29 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 54829 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በ02 ሲመነዘር ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩት ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 463 ብር ከ89 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 473 ብር ከ16 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 45 ብር ከ71 ሳንቲም እየተመነዘረ ሲሆን
ሲሆን 100 የዱባይ ድርሃሞች ደግሞ 4571 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ33 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ20 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 38 ብር ከ15 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 38 ብር ከ92 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 42 ብር ከ90 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ76 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 44 ብር ከ72 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4472 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 42 ብር ከ40 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ25 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 37 ብር ከ37 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 38 ብር ከ11 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 41 ብር ከ78 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ62 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 436 ብር ከ90 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 43690 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 236 ብር ከ60 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 23660 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 445 ብር ከ36 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 44536 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 51 ብር ከ48 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 5148 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ቅድም እንደነገርኳችሁ የቴሌግራም ቻናላችን ሊንክ የት እንደምታገኙ እጠቁማችኋለሁ ብያችሁ ነበር። ቴሌግራም ቻናላችን ሊንክ የምታገኙት ከታች ዲስክሪፕሽን ላይ ነው። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ጽሁፍ አለ አይደል? እሱን ጽሁፍ አንዴ በምነኩበት ሰዓት ብዙ ጽሁፎች ይመጡላችኋል። ከነዛ ጽሁፎች ውስጥ የቴሌግራም ቻናል ሊንክ የሚል አለ። ካጠገቡ በሰማያዊ ከለር የተጻፈ ጽሁፎች አሉ። እነሱን አንዴ ክሊክ በምታደርጉበት ሰዓት ወደ ቴሌግራም ቻናላችን ይወስዳችኋል። እናም ቤተሰቦች 10 ኮሜንት የላይክ ምልክት ካለ የግል ምንዛሬ ቢሮዎችን ስልክ ቁጥርና እንደዚሁም አድራሻቸውን አስቀምጥላችኋለሁ። እንደዚሁም ደግሞ ይህ ቪዲዮ 400 ላይክ ሲገባ ደግሞ የመኒግራም ኤጀንሲዎችን አስቀምጥላችኋለሁ። እናም ቤተሰቦች የዛሬ ቪዲዮአችን ይህን መስል ነበር። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።